ምንም አይነት ወጪ ሳታወጡ ኢንተርናሽናሊ ሰርቲፋይድ የምትሆኑባቸው የዲጂታል ማርኬቲንግ ሶሻል ሚዲያ ማኔጅመንት ኮርሶችን ላሳያችሁ። ሃይ ሃና እባላለሁ። ሶሻል ሚዲያ ማናጀር እና ኮንተንት ክሬተር ነኝ። እዚሁ ሶሻል ሚዲያ ላይ ደግሞ ካሪየር ዲቨሎፕመንት ስፔሻሊ ደግሞ ሪሞት ስራዎች ላይ ፎከስ ያደረጉ ኮንተንቶችን እሰራለሁ። ሶ ኢንተረስትድ ከሆናችሁ ቻናሌን ሰብስክራይብ በማድረግ እና ይህን ቪዲዮ ላይክ በማድረግ ወደ ቪዲዮ እንቀጥል። የመጀመሪያው ኮርስ HubSpot አካዳሚ ላይ የምታገኙት የሶሻል ሚዲያ ማርኬቲንግ ኮርስ ነው። ይሄ ኮርስ አፕሮክሲሜትሊ ከ4 እስከ 5 ሰዓት ይፈጃል ቶታል። ስለዚህ በቀን ቢያንስ 30 ደቂቃ ወር 1 ሰዓት እንኳን ብትወስዱና ብትማሩት በአንድ ሳምንት ውስጥ መጨረስ የምትችሉት አይነት ኮርስ ነው። በውስጡ 10 ሌሰኖች አሉት። እነዚህ ሌሰኖች ውስጥ ደግሞ 38 ቪዲዮ ኮርሶች አሉ። እነዚህን ኮርሶች እየወሰዳችሁ በሄዳችሁ ቁጥር ደግሞ በውስጡ 29 ኩዊዞች ታገኛላችሁ። ሰርተፊኬቱንም የምታገኙት ሙሉ ኮርሱን ተምራችሁ ጨርሳችሁ ኩዊዞችን አልፋችሁ ፋይናል ፈተና ይኖረዋል። ፋይናል ኤግዛማችሁን ጨርሳችሁ ስታልፉ ወዲያውኑ ሰርተፊኬታችሁን የምታገኙ ይሆናል። ሁለተኛው ኮርስ እዛው HubSpot አካዳሚ ላይ የሚገኝ ነው። የኮንተንት ማርኬቲንግ ኮርስ ሲሆን አሁንም ይሄ ኮርስ ከ4 እስከ 5 ሰዓቶች ይፈጃል። ስለዚህ ቅድም እንዳልኳችሁ ቢያንስ በቀን 30 ደቂቃ እንኳን ብትማሩ በአንድ ሳምንት ውስጥ መጨረስ የምትችሉ ኮርስ ነው። በውስጡ 12 ሌሰኖች አሉት። በእነዚህ ሌሰኖች መሃል 53 ቪዲዮዎች የምታገኙ ይሆናል። በየቻፕተሩ ደግሞ 11 ኩዊዞች ይኖራሉ። ይሄኛውን በተመሳሳይ መልኩ እነዚህን ቪዲዮዎች፣ እነዚህን ኮርሶች፣ እነዚህን ኩዊዞች ከጨረሳችሁ በኋላ መጨረሻ ላይ ፋይናል ኤግዛም አለ። እሱን ፋይናል እንደጨረሳችሁ እና ያንን ፖይንት ስኮር እንዳደረጋችሁ ሰርተፊኬታችሁን የምታገኙ ይሆናል። ሶስተኛው ኮርስ ደግሞ የጉግል ዲጂታል ጋራጅ ፈንዳሜንታልስ ኦፍ ዲጂታል ማርኬቲንግ ነው። ይሄኛው ኮርስ እንደ ቅድሙ ሁለት ሜንሽን እንዳደረኩላችሁ ቀለል ያለ አይደለም። ምክንያቱም ኢንቴንሲቭ ትሬኒንግ አለው በውስጡ። የሚወስደው እንኳን 40 ሰዓት ነው። which means በቀን 1 ሰዓት እንኳን ብትማሩ ወር ከ15 ቀን or ወር ከ10 ቀን የሚፈጅባችሁ ይሆናል ማለት ነው። በውስጡም 26 ሞጁሎች እና ፕራክቲካል ኤክሰርሳይዝ ጥያቄዎች አሉት። ልክ እንደ ቅድሞቹም ይሄኛውን ኮርስ ስትጨርሱ ሰርቲፊኬታችሁን የምታገኙ ይሆናል ማለት ነው። ሶ ኢንተርናሽናሊ ሰርቲፋይድ ሊያደርጓችሁ የሚችሉት ለቢጊነር ተብሎ የተዘጋጁ እነዚህ ኮርሶች ናቸው። እንደ አዲሽን ደግሞ HubSpot አካዳሚ ላይ ከነዚህ ኮርሶች ሌሎችም እንደ ኢንባውንድ ሴልስ፣ ዲጂታል አድስ እንደዚህ አይነት ፍሪ ኮርሶች አሉት። በፔድም የምታገኟቸው አሉ። ግን በጣም ብዙ ፍሪ ኮርሶች አሉት። ሶ በደንብ ቼክ አድርጓቸው። ከእናንተ ጋር ላይ የሚያደርጉ ኮርሶችን ሁልጊዜ ውሰዱ። ራሳችሁን አፕዴት አድርጉ። ኔክስት ቪዲዮ ላይ እስክንገናኝ ባይ።